ደግሞ የሀበሻ ቀሚስ ዘመናዊ የሆነችዋን አብረን እንስራ። ተከታተሉን። እሺ ይህን ይመስላል። ኦልሬዲ መነኑን ፍሮንቱን በዚህ ሁኔታ ቪ አድርጋችሁ ትቆርጣላችሁ። ከዛም ማድረቂያ ወይም ማጣበቂያም ትቆርጣላችሁ። እንዳትረሱ ማጣበቂያም ቆርጠናል። ይመስላል ማድረቂያ በመነን ልክ ቆርጠናል። ባክ እዚህ ጋር እንደምታዩት ባኩም ይሄንን ይመስላል። በዚህ ሳይድ ባኩንም በዚህ ልክ ትቆርጣላችሁ። ከዛ በኋላ ከማጣበቃችሁ በፊት ይሰወራል። ተከታተሉን። ማድረቂያም ቆርጠናል ለመነኑ። ማድረቂያው ሸካራውን ፓርት ከላይ አድርገን መነኑን ደግሞ ከታች አድርገን ይሄንን ይሰፋል በዚህ ሁኔታ። ከዛ መገልበጫ ሾልደር አለች። እኛውን ትቀነጭባላችሁ። ይሄንን ከቀነጫጨባችሁ በኋላ መገልበጥ ነው። በዚህ በሾልደሩ በኩል መነኑን ትገለብጣላችሁ ማለት ነው። አሁን ዳርት እንሰፋለን። ዳርቱ ላይ ምልክት ካደረጋችሁ በኋላ ፖይንቷን ከፖይንት አሁን የዳርት ምልክት አድርጋችሁ ዳርቷን እስከታች ትሰፋላችሁ። ዳርት ሲሰፉ እስከታች አውርዱት። ቪ ስለሆነ እንትኑ ይሄንን እስከታች ማውረድ ነው። ከዛ በኋላ ሳይዛችሁን ቼክ ታረጉና ሳይዳችሁን የዌስት ሳይዝ ቼክ ታረጉና ሳይዱና ሳይዱን ገጥማላችሁ። በዚህ ሁኔታ ማስተካከል ይችላል። የመራ ግን ቼክ አድርጉ። ሳይዛችሁ መምጣት አለማምጣት ማለቡ ቼክ አድርጉ። ቶፑ በዚህ ሁኔታ አለቀ ማለት ነው። ቶፕ አይታችሁ ከሆነ ሁለቱ አርብ አንድ ላይ ገጥመን ነበር። ሁለቱ አርብ እንደዚህ አንድ ላይ ተገጥሟል። ሁለቱን አርብ ስለገጠመን ይሄ ሁለቱ አርብ ተሸንሽኖ የዌስታችሁ ግማሽ መሆን አለበት። የወገባችሁ ግማሽ እና የዚህ ደግሞ ትጨምሩበታላችሁ ማለት ነው። ስለዚህ አሁን ይሄ ለምሳሌ ወደ 80 ከሆነ ይሄ 40 ሴንቲሜትር መሆን አለበት ተሸብሽቦ። ከዛ የዚህ ትረፍ አለበት። ይሄንን ሲሸነሽኑ ደግሞ ፕሊት ማድረግ ነው። ወይ ምልክት ቀድማችሁ ምልክት ታደርጉና ፕሊት እያደረጋችሁ እንደዚህ ምልክት በቾክ ምልክት ማለት ትችላላችሁ። ርቀቱ ምን ያህል ጥፋቱ ማለት ነው። 1 ሴንቲሜትር ሊሆን ይችላል፣ 2 ሊሆን ይችላል። ከዛም በላይ እንደዚህ እያጠፋችሁ ፕሊቱ መስፋት ትችላላችሁ። ያልገባችሁ ነገር ኮሜንት ላይ አስቀምጡልኝ። እንደዚህ እያጠፋችሁ ምልክቱን ከምልክቱ ማለት ነው እንደዚህ እያደረጋችሁ መስፋት ትችላላችሁ ማለት ነው። እዚህ ያደርጋችሁ እስከ መጨረሻ ሁሉንም ስሩት። እሺ ባኩ ይሄንን ይመስላል። ተሸብሽቦ ወይ ተሸንሽኖ የዌስቷ ግማሽ መጥቶ የዚፕ ተርፎናል። ባክ ይሄን ይመስላል። አሁን ደግሞ ፍሮንቱ ቪ ነው ስታይሉ። የፍሮንቱ ስታይል ቪ ስለሆነ ቶፑ ላይ እንደምትመለከቱት ፍሮንቱ ቪ ነው። ታይታላ ፍሮንት ቪ ነው የሚሆነው። ፍሮንት ቪ ስለሆነ አሁን ምን እናደርጋለን? መነኑን ይሄንን መነን የፍሮንቱ መነን ሁለቱን አርብ ከመሸንሸናችሁ በፊት ይሄ ሁለቱ አርብ ፊት ለፊት ነው የሚሆነው። ገና አልተሸነሸነም። መጀመሪያ ቪ አድርጋችሁ መቁረጥ አለው። እዚህ ጋር ፓተርን ስንሰራ ለቪ 10 ሴንቲሜትር ነው ከዌስት ላይን ወደታች ዝቅ ያለው። ስለዚህ እዚህ ጋር 10 ሴንቲሜትር ወረድ ስለሚል ከዚህ ወደታች ማለት ነው እዚህ ውስጥ ይገባል ማለት ነው። ስለዚህ ምን እናደርጋለን? ይሄንን ቪ አድርጋችሁ መቁረጥ አለባችሁ ማለት ነው። ከመሸንሸናችሁ በፊት ከዚህ ወደታች 10 ሴንቲሜትር ዝቅ ትላላችሁ። ለቪ የሰጣችሁት ልክ ከዌስት ላይኑ ዝቅ የሰጣችሁ 15 ሊሆን ይችላል። ልቁ 15 ስለሆነ 12 ለሰጣችሁት እኛ 10 ሴንቲሜትር ስለሰጠን ከዚህ ወደታች 10 ሴንቲሜትር ዝቅ እንላለን። ከዛን ቪ እስከዚህ ድረስ ይሆናል። አሁን አንዱ መነን ለዚህ ቪ አድርገን እናሰምራለን። አንዱ መነን ቪ አድርጋችሁ ታሰምራላችሁ። በቾክ እንደዚህ ታረጉና ታሰምሩና መነን ስለሆነ እንዳይበተንባችሁ ከዛ ይሰፋል። የመጀመሪያ እንትን እንዳይልባችሁ ቺም ቾኳ ላይ ትሰፋላችሁ።
ያው በዚህ መልክ ልክ ተደረጋችሁ በዛኛው ሳይድ እንደዛ ሁለቱንም ሳይድ እንደዛ ታደርጋላችሁ ማለት ነው። እሺ ቅድም ምልክት እንዳልነው ከዚህ ወደታች ለቪው ብለን 10 ሴንቲሜትር ነበረ ለዚህኛው ለቪው የሰጠነው እንደዚህ ስለሚወስድብን ማለት ነው። 10 ሴንቲሜትር ዝቅ ብለን ይሄንን እንደዚህ አገናኝተናል ቤተሰብ። ከዛ በኋላ በ3 ቁጥር ሰፋሁት እንዳይበተን ብዬ ከላይ ከታች ደግሞ በ5 ቁጥር ሰፍቼዋለሁ። እዚህ ጋር ሁለት ስፌት አለ። ከዛ እንቆርጠዋለን ነው ይሄንን ትቆርጣላችሁ ማለት ነው። ቪ አድርጋችሁ የሰፋሁት ምንን ስለሆነ እንዳይበተንብኝ ብዬ ነው። ይሄንን መቁረጥ ከቆረጣችሁ በኋላ መሸንሸን ሸንሽናችሁ የወገባችሁን እኩሌታ ማምጣት። ይህንን ይመስላል። አዲስ የሆናችሁ ቤተሰብ ሁኑ፣ ኮፒ ሊንክ አድርጉ። ከዛ ነው መሸንሸን ነው ሸንሽን ማለት ነው። አንዱ ምንን ወይም አንዱ አርብ እኛው ቪድ ይመጣልን ከዚህ ወደዚህ ያለው ለክታችሁ ከዚህ ጋር እኩል አድርጋችሁ መሸንሸን አለባችሁ። አሁን ለምሳሌ ይሄንን ስለካ 32 ነው ይመጣልኝ። ከዛ ኔስፌት ለሳይዱ ኔስፌት ቀንሳለሁ። ጎኑ ላይ ኔስፌት 4 ሴንቲ ሲቀነስ 32 ላይ 4 ሴንቲሜትር 28 ማለት ነው። ይሄ ተሸብሽቦ 28 ማለት ነው። በ5 ቁጥር የሰፋችሁትን የላይኛውን አንዷን ክር በመያዝ እንደዚህ ያደርጋችሁ ሸንሽናችሁ 28 ወይ አንዱን ሳይድ ማምጣት አለባችሁ ማለት ነው። እንደዚህ ያደርጋችሁ ሸንሽን ማለት ነው። በዚህ ሁኔታ ይሄንን ትሸነሽናላችሁ። ስለዚህ ይሄንን አምጥቻለሁ ማለት ነው። የዚህን የቪዋን እዚህ ድረስ አምጥቻለሁ። ደግሞ በኋላ ሳይዱ ሲጠጣ ወደ ውስጥ ይገባል ማለት ነው። የሚመሳ ያኛውንም በዛ ፓርት እዚህ በኩል ያለውንም ለዛ ሸንሽነን እዚህ ጋር እኩል አድርገን እዛ መግጠም ነው የሚቀረን ማለት ነው። ይሄን ይመስላል። አዲስ ከሆናችሁ በደንብ ተከታተሉኝ። ልብሱ እዚህ ደርሷል። ይሄንን ይመስላል። አልገባችሁም ነገር ኮሜንት ላይ አስቀምጡልኝ። ዲቴል በደንብ በአንድ ወር ውስጥ ብቻ እኛ ጋር ተምራችሁ የሀበሻ ቀሚስ ብቁ መሆን ትችላላችሁ። አድራሻችን ገርጂ ማርያም አጠገብ በኤምኤ ፕላዛ 7ኛ ፎቅ ላይ እንገኛለን። ይምጡ ይሰልጥኑ።